በራሱ ተማምኖ በእውቀት የሚተጋ በሙያ ክህሎት የሚያፈራ ዜጋ ኑሮ እንዲሻሻል በቀጣይነት በማህበራዊና በኢኮኖሚ ገዝ ድህነት የሚያስወግድ የዜጎች ዋስትና ቴክኒክና ሙያ ትምህርት ስልጠና የቴክኒክና ሙያ ትምህርትና ስልጠና ዘርፍ በሀገራችን እየተካሄደ የሚገኘውን የኢንዱስትሪ ልማት ከመደገፍ ባሻገር ለዜጎች ኑሮ መሻሻልና የሥራ ዕድል ፈጠራ ያለው ፋይዳ ከፍተኛ ነው። ሥራ ፈጣሪ ዜጎችን በማፍራት ረገድ ቁልፍ የልማት መሳሪያ ተደርጎ የሚወሰደው ይኸው የቴክኒክና ሙያ ትምህርትና ስልጠና ዘርፍ ችግር ፈቺ የምርምር ውጤቶችን በማፍለቅና ለቴክኖሎጂና ዕውቀት ሽግግር ያለውን ጉልህ ድርሻ በመረዳት መንግስት ለዘርፉ እድገት እየሰራ ነው። የመንግስት ጥረት ስኬታማ እንዲሆንም ሆነ የቴክኒክና ሙያ ዘርፉ የታለመለትን ዓላማ ያሳካ ዘንድ ባለድርሻ አካላት የበኩላቸውን ሚና ሊወጡ ይገባል። በተለይም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለዘርፉ ስራ ስኬት አንድ ተግዳሮት ሆኖ እየቀረበ ያለው የሰልጣኞች ወደ ተቋማቱ የመምጣት ፍላጎት አናሳ መሆንና ወላጆችም ለቴክኒክና ሙያ ስልጠና ተቋማት ያላቸው ግንዛቤ አለማደግ ካልተቀረፈ የሥራ አጥ ቁጥርን ከማናር በዘለለ መንግስት ለዘርፉ የሚመድበው በጀት ላይ የሚያደርሰው ኪሳራም ቀላል አይደለም። እኛም በዚህ መሰናዶ የክልሉ ክህሎትና ቴክኖሎጂ ቢሮ የ2016 በጀት ዓመት ያለፉት 6 ወራት አፈጻጸምን በገመገመበት መድረክ ተገኝተን የቃኘነውን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናል። ድህነት የሚያስወግድ የዜጎች ዋስትና ቴክኒክና ሙያ ትምህርት ስልጠና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 4 የፖሊቴክኒክ ኮሌጆችና 16 የኮንስትራክሽንና ኢንዱስትሪያል ኮሌጆች አሉ። እነዚህ ኮሌጆች በ2016 የትምህርትና ስልጠና ዘመን ከ23000 በላይ ሰልጣኞችን ለመቀበል ዝግጅት ቢያደርጉም በመደበኛና በአጫጭር የስልጠና መስኮች ተመዝግቦ እየሰለጠነ ያለው ሰልጣኝ 16000 ያህል ብቻ ነው። በ6 ዞኖች ውስጥ የሚገኙት ተቋማቱም በዘመኑ ለመቀበል ያቀዱት የሰልጣኝ አሃዝ ከዞን ዞን ከወረዳ ወረዳ የተለያየ ከመሆኑም በላይ በእጅጉ ዝቅተኛ ቁጥር ያለው ሰልጣኝ ተቀብለው ያሰለጠኑ ያሉ ስለመኖራቸውም በሚዛን አማን ፖሊቴክኒክ ኮሌጅ ቅጥር ግቢ በተካሄደው ያፈጻጸም ግምገማ መድረክ ተጠቅሷል። የዚህ ችግር መንስኤ ደግሞ የግንዛቤ እጥረት እንደሆነም በመድረኩ ተብራርቷል። መድረኩ ባለፉት ጊዜያት ከተካሄዱ መድረኮች በተሻለ የተዘጋጀና አንዱ ከሌላው ተሞክሮችን እንዲቀምር እድል የፈጠረ እንደሆነም በአስተያየት ሰጪዎች ተገልጿል። ያፈጻጸም ግምገማው ተሳታፊዎችና የሥራ ኃላፊዎች ምን ብለው ይሆን? በክልላችን 20 የሚሆኑ የቴክኒክና ሙያ ኮሌጆች አሉ። ከነዚህ ውስጥ 4 የፖሊቴክኒክ ኮሌጆች አሉ፣ 16 የኢንዱስትሪያል ኮንስትራክሽን እና ኢንዱስትሪያል ኮሌጆች አሉና በእነዚህ አካባቢ ያሉ ሰልጣኞች ወደ ኮሌጅ በመምጣት እያንዳንዱ ወጣት እንትን ያለው ሙያ ያለው ኪሎት ያለው በሙያው በክሎቱ የሚተማመን ራሱን ማኖር የሚችል ከሱም በላይ ሌላውን ማኖር የሚችል አቅም ያለው ስኪል ያለው ሆኖ እንዲገኝ የማድረግ ስራዎች ናቸው በትኩረት እንደ አጀንዳ ተወስዶ እንደ ሚኒስቴር መስሪያ ቤቱ በትኩረት ሲሰሩ የነበሩ እነዚህ ጉዳዮች ናቸውና በእነዚህ ዙሪያ ሰፊ ስራዎች ተሰርቷል። በዚህ ያገኘናቸው ውጤቶችም አሉ፣ ተግዳሮቶችም አሉ። አሁን ክልሉ የክህሎትና ቴክኖሎጂ ቢሮ በኮሌጆችን ውስጥ የክልሉን የ6 ወር አፈጻጸም ግምገማ ለማካሄድ እቅድ ይዞ ወደኛ ሐሳቡን ሲያወርድ እኛ በጣም ደስታ ነው የተሰማን። ለምን አንደኛ የክልሎች እርስ በራሳቸው በክልል ውስጥ ምን እንዳለ ልምድ ሼር የሚያደርጉበት መድረክ እንደሚሆን እርስ በርስ የሚታወቁበት መድረክ እንደሚሆን ከዚህ ቀደም የአንድ ቦታ ብቻ ፊክስድ ይሆንና ያንን አካባቢ ነባራዊ ሁኔታ ብቻ ነው የምንረዳው። አሁን ላይ ግን በዚህ አይነት ሁኔታ በየቦታው በየአካባቢው ተዘዋውሮ ጉባኤዎችን ማካሄድ አንደኛ አንዱ ከሌላው ልምድ የሚቀመርበት አንዱ ጋር ምን አለ የሚለውን ሼር የምንደራረግበት አልፎም ደግሞ እኛም
በኮሌጃችን ውስጥ ምን የተሰሩ ነው የሚለው ነገሮች ለሚመጡ ሰዎች ኦፕን አድርገን የምናሳይበት ትልቅ እድል ስለሆነ በጣም በደስታ ነው የተቀበልነው። የዚህ 2016 የግማሽ ዓመት የመጀመሪያው ግማሽ ዓመት አፈጻጸም ያው ግምገማው ያንዳንዱ ተቋም ያለበት ደረጃን አይቷል። ስለዚህ እንደ ተቋም መሪ ደካ ኮንስትራክሽን እና ኢንዱስትሪያል ኮሌጅ በ6 ወር ላይ የፈጸምናቸው መልካም ነገሮች አሉ። ደግሞ ያልተሻገርናቸው ቀሪ ተግባራቶች ገምገመናል። ከዛ ጋር ተያይዞ ቀሪ ተግባራት መቼ እንዴት ቀሩ እንዴት እናሳካቸዋለን የሚለውን አሳይመንት ወስደናል። ይሄን ደግሞ ጥሩ የሰራናቸውን አሁንም ደግሞ ስኬል አፕ ያደረግን የጨመርን የምንሄደው ነገር እንዳለ ታሳቢ ይደረጋል። ከዛ ጎን ለጎን ደግሞ ካማን ፖሊ ኮሌጅ የወሰነው ጥሩ ልምድ ምንድነው ቴክኖሎጂዎችን እየሰሩ ሀብት እየሰበሰቡ ነው። ገቢ ማመንጫ ያደረጉት ነገር እያንዳንዷ ቴክኖሎጂ የምትሰራው ማይሸጥ ከሆነ አይሰሩ። አሁን ይሄን ልምድ ወደኛ ኮሌጅ እንወስዳለን ምን ነገር አለ። ስለዚህ አሁን ተርጫም ላይ ያየናቸው ተሞክሮች ብሎኬት ያመረቱ ለአካባቢው ማህበረሰብ በተመጣጣኝ ዋጋ የሚሸጥ መሆኑን በተሞክሯቸው ያቀረቡትን ወስደናል። ከኛም ደግሞ የድንች ምርትን በማምረት የውስጥ ገቢ መንግስት ከሚሰጠው በተጨማሪ ገንዘብ ማግኘት የሚቻልበትን ሁኔታ እኛም ደግሞ ለነሱ አቅርበናል። ስለዚህ አጠቃላይ መድረኩ የአንዱ ተቋም ለሌላ ተቋም ደግሞ እንደ ማስተማሪያ ወይም እንደ ጥሩ ቤስት ፕራክቲስ ተደርጎ ሊወሰድ የሚችሉት ክልሉ ይሄን ለይቶ ፕሮግራም በማዘጋጀቱ ጥሩ ጅምር ነው ምን ነገር አለ። መድረኩ በአጠቃላይ እንደ ክልል ስታይ ያው እኛም ስንፈልገው የነበረ ኮሌጆች ካንዱ ምርጡን ተሞክሮ ራሱን ወስዶ ወርዶ የሚፈተሽበት ካንደኛው ላይ የተሻለ ስራ የተሰራውን አይቶ የራሱን ክፍተት አይቶ ቀጣይ የሚዘጋበት መንገድ እጅግ በጣም አስተማሪ ነው መድረኩ። ምክንያቱም መድረኩ አስፈላጊነት ከምንም በላይ እንደዛ አይነት ውይይቶች በየ6 ወሩ በየ3 ወሩ ቢደረጉ ኮሌጆች ራሳቸው የሚፈትሹበት በጥንካሬ ሌሎች ላይ ያዩትን በድክመት እነሱ ጋር ያዩትን ቀጣይ ደግሞ የነሱ ምርጡን ተሞክሮ የራሱን ኮሌጆች ራሳቸው ምርጡን ተሞክሮ ደግሞ ሌላው ደግሞ በዛው ልክ ወስዶ ነግባት ተግባራዊ የሚያደርግበት ስለሆነ መድረኩ እጅግ በጣም አስፈላጊና አስተማሪ ነው ብዬ ነው ማስበው። ባለን ቆይታ ላይ የታዩ እንደ ክፍተት እንደ አጠቃላይ እንደ ደቡብ ምዕራብ ክልል የታዩ ክፍተቶች ያው ቅንጅታዊ አሰራር ላይ ጉለቶች እንዳሉና ይህን ቅንጅታዊ አሰራር ያው ሌሎችም ሳይጠበቁ ክልልን ብቻ ከመጠበቅ ራስም በራስ ተንቀሳቅሶ የጋራ መድረክ በመፍጠር በመመካከር ውይይቶች በማድረግ አንዳንዴም ማይደፈሩ ነገሮችን ድፍረትን ጭምር እንደሚያስፈልግ ነው መድረኩ ላይም ሲቀመጥ የነበረው አቅጣጫ። እነዛን ነገሮች ሁሉ ቀጣይ ከኮሌጅ ማኔጅመንት አባላት ጋር በመነጋገር ያሉት ችግሮችን ነቅሶ በማውጣትና የጋራ መግባባት በመፍጠር ቀጣይ እንግዲህ ለመፍታት ያው እንደ ኮሌጅ ዝግጁ ነን ብዬ በዛ ልክ ነው ማስበው። እንደ ተግዳሮት ያየነው ባለፉት ወራት ላይ መደበኛ ሰልጣኞች ትምህርት ጨርሶ ወደ ኮሌጅ መምጣት ያለባቸው ተማሪዎች አልገቡም። ምንድነው ያመለካከት ችግር አለ። 12ኛ ክፍል ጨርሰን እንዴት ነው ቴክኒክና ሙያ ምን መጣ የሚል የተሳሳተ ግንዛቤ አለ። ይሄን ለማረም እየሰራን ነው ያለ ነው። ስለዚህ በዛ ልክ አሁን እየተረዱ ወደ ኮሌጅ የመጡበት ሁኔታ አለ። ከመደበኛ ስልጠና ጋር ተያይዞ ነው። ሌላው ትልቅ ክፍተት ያየነው የአጫጭር ስልጠና ላይ ነው። እንግዲህ ኮሌጅ መምጣት ያለበት መደበኛ ተማሪ ብቻ ሳይሆን የትኛውም ህብረተሰብ ክፍል መጥቶ መሰልጠን አለበት። በተሰማራበት ስራ መስክ ላይ ቢዝነስ ፕላን ስልጠና አለ። አጫጭር ስልጠናዎች በኮንስትራክሽን በየትኛውም በተሰማራበት አጫጭር ስልጠና ተሰጥቶ ወደ ስራ መግባት አለባቸው። ይሄ ግንዛቤ ገና ህዝብ ውስጥ ብዙም ያልሰረጸ ነው፣ እየሰራን ነው ያለ ነውና በጣም ተፈላጊነት ያላቸው ስራዎች አሉ። ለምሳሌ አንዱ የውጭ ሀገር ዜጎች ስምርት በቤት አያያዝ ስራዎች ላይ ባለፈው አሰልጥነናል በሁሉም ኮሌጆች ላይ ወደ 4ቱ ፖሊ ላይ። እሱ ጥሩ ውጤት ሆኖ ግን አሁንም በዛ ልክ ትክክለኛ ስልጠና ወስዶ ተመዝኖ መሄድ ነው ያለባቸውና እዛ አካባቢ አጫጭር ስልጠና ላይ የተወሰኑ ውስንነቶች አሉ። እሱን ያረመን ምንሄድ ነው የሚሆነው ማለት ነው። ቴክኒክና ሙያ ላይ መጥቶ የሚማር ተማሪ አይበዛም። ፍላጎት የለውም፣ ግንዛቤ የለውም። ምክንያቱም ቴክኒክና ሙያ ጊዜ ለማሳለፍ ከሚመጡ ውጪ ተምሬ ሜታል የሚባለውን ሜታል ማኑፋክቸሪንግ ተምሬ በርና መስኮት እንዴት እንደሚሰራ ከዛ ውስጥ የሚያገኘው ገቢ ቀላል አይደለም። አሁን እንጨት ያለቀ ነው፣ ደኖች ያለቁ ነው። ከተማ ወደ ከተማነት አርባናይዜሽን ማኑፋክቸሪንግ ዘርፍ ውስጥ ነው እየተሸጋገርን ነው የምንሄደው። ያን ደግሞ የሚሰራው የተማረ የቴክኒክና ሙያ የተማረ ባለሙያ ነው። ውሃ ቧንቧ አስገባለሁ ካለ ደግሞ የዛ የቴክኒክና ሙያ ተማሪ ይፈልጋል። መብራት ማስገባት ከተፈለገ የቴክኒክና ሙያ ኤሌክትሪክ ሲቲ ይፈልጋል። መንገድ ለመስራት ኢቭን ቤት የራስን ቤት ለማሰራት በዚህ ዲዛይን ሰራ ለማለት የዛ ሙያ ይፈልጋል።
ነገር ግን የኛ ሰው ደግሞ ነቅቶ ይሄዳል። ከፍተኛ የግንዛቤ ችግር አለበት። ቴክኒክና ሙያ የማይጠርቅም አድርጎ ነው አሁን ህብረተሰቡ የተረዳለው። ለምሳሌ ጌሻ ላይ ገዋታ ላይና ሳይለምን አንድ ላይ በማካተት 3 ወረዳዎችን አንድ ኮሌጅ በሚል መንግስት ወደ 200 ሚሊዮን ብር በላይ አውጥቶ ሲገነባ አላማ አለው። የህዛ ተጠቃሚ ህብረተሰቡ ልጅ ቢማር ሙያውን ቢማር የዛሬ ዝቅተኛና መካከለኛ ደረጃ የሙያ በቃ ባለሙያን ማፍራት ይቻላል። ካፈሩ ደግሞ ራሳቸውን የሚያስተዳደሩበት ሀብት የሚፈጥሩበት ቀጣይ ደግሞ ወደ ካምፓኒዎች የሚቀየሩበት እነዚህ በቴክኒክና ሙያ በኢንተርፕራይዝ ይደራጃሉ። ከዛ በኋላ የግል ብድር የሚያቻችላቸዋል። የአራቱ የድጋፍ ማዕቀፍ ይደረግላቸዋል። ከዛ ወደ ሀብት ማመንጨት ለምሳሌ አሁን ይቻላል ጫማ አዋሳ ያለው በቴክኒክና ሙያ የተደራጁ ናቸው። በሌዘር ነው የተደራጁት። በእንጨትና ብረታ ብረት የተደራጁት አሁን የተሻለ ደረጃ ላይ ቦንጋ ላይ ጅማ ላይ አዋሳ ላይ እናያቸዋለን። እነዚህ ወደ ሀብት ጎዳና የገቡ የቴክኒክና ሙያ ውጤቶች ናቸው። ለምሳሌ ሰንሻይን ኮንስትራክሽን ብናይ ዛሬ ደረጃ 1 ኮንስትራክሽን ዘርፍ ነው። ቴክኒክና ሙያ ላይ ነው የጀመረው። አለማየሁ ከተማ ኮንስትራክሽን ስናይ በደሌ ዳበና ላይ የቴክኒክና ሙያ ተማሪ ነው። ዛሬ ቁጥር 1 ባለሀብት ነው። ስለዚህ ሀብት ለማፍራት ቴክኒክና ሙያ ወሳኝ ነው የሚለውን ለኛ ህብረተሰብ የተሻለ ዶክመንት ተዘጋጅቶ የግንዛቤ ማስጨበጫ የፖለቲካ አመራሩ ሌሎች እኛም በጋራ ማለት ሰርተን ህዝባችን የመንቃት አለበት። አሁን አልነቃም ህዝቡ ዛሬ ለእለት ጉርስ በጣም ሰርቶ መኖር የሚችልበት ሀብት ጎዳና ውስጥ መግባት የሚችልበት ከዘመኑ ጋር መዘመን የሚቻለው በቴክኒክና ሙያ ነው። ሌሎች ለምሳሌ አሁን እኛ ከአካባቢ ጸጋ አንፃር ብለን ግብርና ከፍተናል። ግብርና ማለት ደግሞ ኋላ ቀርነት ማለት አይደለም። በመስመር መዝራት የተሻለ በአንድ ሄክታር ብዙ ሀብት ማፍራት የሚቻልበትን ዘመናዊ ስራ በክሮፕ ፕሮዳክሽን በአኒማል ፕሮዳክሽን በእንስሳት ጤና እንደዚህ የኛ አካባቢ እዛ ከፋ ጌሻ ላይ ግብርና የኛ አካባቢያችን ጸጋ ነው አቅም ነው። አይቲ ግን ሁለተኛ ሊሆን ይችላል። አይቲ ያስፈልግም አይደለም። ግብርናም ያስፈልጋል፣ አይቲ ያስፈልጋል፣ ሜታል ያስፈልጋል። ለሁላችን የሚያስፈልግ ነገር እንዳለ ሆኖ ግን ቅድሚያ ለየቱ ይሰጣል የሚለው ነው አሁን የወሰደ ያለው። ግን በዛው ልክ ደግሞ የኛ ሰው በጣም የንቃተ ህልናውን ፈጥኖ እየገባ አይደለም። ከኛና ከአዋሳ ያዋሳው በጣም ፈጥኖ የተማረ ነው። የልጁ ኢንጂነር ሲሆን ወይም ሜዲሲን ሲሆን እንዲሆን ብቻ ወይ ነርስ እንዲሆን ብቻ ነው የሚያስተምረው ገንዘብ ከፍሎ። ቴክኒክና ሙያ ነፃና ተማረ ሙያን ተማርና ሙያ ሁሌ ጋንተ ጋር አለ ሲባል ይሄን የመጣ አይደለም። ግንዛቤ ክፍተቱ በጣም በፍጥነት የፖለቲካ መድረክ ዶክመንት ተዘጋጅቶ ሰፊ ጊዜ ተወስዶ አንዴ ሁለቴ ሶስቴም ብቻ ሳይሆን በተደጋጋሚ ሀመር መደረግ አለበት። ሰው ግንዛቤ መቀየር ሶፍትዌር ካልተቀየረ ቴክኒክና ሙያ መጥቶ መማር አይችልም። ካልተማረ ደግሞ በጣም በአጭር ጊዜ ውስጥ መለወጥ አይችልም የኛ ህዝባችን ማለት ነው። ትልቁ አሁን በተቋማት ዘንድ ያለው ችግር ምንድነው? ቴክኖሎጂ የጥቅም መገኛ ኦር የደረጃ እድገት ማስገኛ አድርጎ መምራኖች ስለሚሰሩ ብዙ ፋይዳ ይመጣል። እኛ ጋር ግን ይሄንን አስተሳሰብ ሰብረናል። ለምን የማይሸጥ ኦር የማይከራይ ቴክኖሎጂ በእኛ ተቋም ውስጥ አይሰራም። ስለዚህ አንደኛ ለማህበረሰብ ችግር የማይፈታ ቴክኖሎጂ ለምን እዛ ላይ ኮስት እናወጣለን፣ ለሚገዙ ማቴሪያሎች ኮስት እናወጣለን። ይሄ ኮስት ወጥቶ ወይ ተማሪ ያልተማረበት ሁለተኛ ሄደው የማህበረሰቡን ችግር ማይፈታ ከሆነ ምንም ቫልዩ የለውምና እሱን እንደ ሞቶ ይዘን የሚሸጥ ኦር የሚከራይ ቴክኖሎጂ በእኛ ተቋም ውስጥ ይሰራል የሚል ሞቶ ይዘን በዛ ነው እየተንቀሳቀስን ያለ ነው። እኛ አሰልጣኝም ይሄንን አዳፕት አድርጓል። ምንም አይነት ቫልዩ የሌለውን ቴክኖሎጂ ይዞ ወደኛ ይመጡ። ስለዚህ በሀሳብ ደረጃ መጀመሪያ በማኔጅመንት ስለተግባባን ሁሉ የኮሌጁ ማህበረሰብ ይሄን ስለተግባባ ቀጥታ አይዲያቸውንም እነሱ ሰፋ አድርገው እንዲያስቡ አድርጓልና ይሄ ብቻ አይደለም። ብዙ አሁን ላይ በ2016 ያቀድናቸው ብዙ እየሰራናቸው ያሉ ቴክኖሎጂዎች አሉ። ቀጣይ ላይ ፕሮግራም ሲኖረን አብረን በጋራ የምናያቸው ቴክኖሎጂዎች ብዙ አሉ ማለት ነው። ከዚህ በተጨማሪ ደግሞ የተቋም ውስጥ ኢንተርፕራይዝ የማደራጀት ተግባር አለ። ይሄ እንግዲህ ኢንተርፕራይዝ ሲደራጅ ከዚህ ቀደም ሁላችንም እንደምናውቀው በኢንተርፕራይዝ እና ኢንዱስትሪ አማካኝነት ውጭ ነው የሚደራጀው። አሁን ላይ ግን ይሄንን ክልሉን ባስቀመጠው አቅጣጫ መሰረት ወደ ተቋማቶች የራሳቸው የሆነ የውስጥ ኢንተርፕራይዝ ሊኖራቸው ይገባል። ይሄ የተባለበትም ትልቁ ዓላማ ለምንድን ነው?
ከዚህም በኋላ ኮሌጆች ራስ ገዝ ሆነው መውጣት መቻል አለባቸው። ራስ ገዝ ሆነው መውጣት ካለባቸው ደግሞ የውስጥ አቅማቸውን ማሳደግ መቻል አለባቸው። የውስጥ አቅማቸውን የሚያሳድጉት ደግሞ ምንድነው ኢንተርፕራይዞችን አደራጅተው ወደ ፋብሪኬሽን ሲገቡ ነው የሚል ኮንሴፕት ስለመጣ እሱን ኮንሴፕት ይዘን በአንድ ቀን ዶሮ ጫጩት አደራጅተናል። በግብርና ዘርፍ ነው አብዛኛው ያደራጀን ያለ ነው። አሁን በዞኒንግም ሳይድ ተደርጎ የመጣው የኛ አንዱ የዞኒንግ ሴሌክሽናችን አግሪካልቸር ስለሆነ ሁለተኛ የንብ ማናቢያ ማህበር አለን። ሶስተኛ አገር በቀል ዕውቀት ላይ የቀርከሃ ስራ ላይ ያደራጃናቸው ማህበራቶች አሉ እዚሁ ግቢ ውስጥ። አራተኛ ላይ ደግሞ በአይቲ መሰረተ ልማት ላይ ያደራጃናቸው ማህበራቶች አሉ። ይሄ ኦሬዲ ወደ ተግባር የገቡ ናቸው። አሁን ላይ በሰብል ፕሮፖዛል ጨርሰው ወደ ተግባር ሊገቡ ዝግጅት ላይ ያሉ የሰብል ማህበር አለ፣ የአትክልትና ፍራፍሬ ማህበር አለ። እነዚህ ደግሞ ኦሬዲ ዝግጅታቸውን ጨርሰው ወደ ተግባር ሊገቡ የተዘጋጁ ስለሆኑ እነዚህ ሙሉ በሙሉ ኢኩይፕድ ሆነው ወደ ተግባር ሲገቡ ኮሌጃችን አሁን ካለበት የአቅም ችግር ወደፊት የመውጣት እድል ፋንታም ጭምር እንዳለ ታሳቢ አድርገን ነው የተንቀሳቀስን ያለነው። ትልቅ እቅድ ያየ ነው የኢንዱስትሪ ኤክስቴንሽን በየከተሞቹ በየወረዳ የተደራጁ ኢንተርፕራይዞች አሉ። እነዚህ ኢንተርፕራይዞች ኦሬዲ አሁን ከስራ እድል ፈጠራ ቢሮ ጋር መግባቢያ ስምምነት እንፈራረማለን። እነዛ ኢንተርፕራይዞችን ተረክበን የኛ አሰልጣኞች ወርዶ ይደግፏቸዋል። እያንዳንዱ ኢንተርፕራይዝ ላይ ያለው ክፍተት ምንድነው? የቢዝነስ ፕላን ነው፣ የመዝገብ አያያዝ ነው፣ የኪሎት ነው የሚለው ነገር ከለዩ በኋላ ያን ክፍተት የሞሉ ይሄዳሉና አጠቃላይ የኢንዱስትሪ ኤክስቴንሽን ድጋፍ ላይ በጣም በርትተን ነው የምንሄደው የሚል አንድ ግብ ይዘናል። ሁለተኛ አጫጭር ስልጠና ላይ ነው። አጫጭር ስልጠና እንደየዘርፉ አጫጭር ስልጠና ላይ በጣም ትልቅ ትኩረት አድርገን እንሄዳለን። ገበያው የሚፈልገው አጫጭር ስልጠናዎች በየኮሌጁ በሁሉም ማህበረሰብ አካባቢ የሚሰሩ ይሆናል። መስሪያ ኮምፒውተርን በዚሁ ተጠናክሮ ይሄዳል። ሁሉም ሰራተኞች ያልተማሩ መንግስት ሰራተኛ ሆኖ ስለ ኮምፒውተር ዕውቀት የሌላቸው መስሪያ ኮምፒውተር ዕውቀት ይሰጣቸዋል አጫጭር ስልጠና በሁሉም ወረዳዎች ላይ። ስለዚህ በዚህ ልክ እነዚህ ነገሮችን ለመስራት ነው የተዘጋጀን ያለ ነውና በርካታ ስራዎችን በቀሪ ወራት ለማጠናቀቅ የተዘጋጀን ነው ያለ ነው ማለት ነው። ኮንስትራክሽን እና ኢንዱስትሪያል ኮሌጆች መጠናከር የፖሊቴክኒክ ኮሌጆች መጠናከር ስለሚሆን በአብዛኛው የሚሰጡ ኮሌጆች ስልጠናዎችን የፖሊቴክኒክ ኮሌጅ አሰልጣኞችም ዲኖችም ሼር ስለሚያደርጉ በአገራችን ውስጥ ያሉ እንትኖች ድብቅ አይደሉም፣ ሁሉም ግልጽ ናቸውና አፕላይ ለማድረግ ከራሳችን ጋር አጣጥሞ አፕላይ ለማድረግ የሚሰሩ ከራሳችን ተጨባጭ ሁኔታ አንፃር ወደኛ ቀይሮ አፕላይ የማድረግ ስራዎች በትኩረት እየተሰሩ ናቸው ያሉትና የተሻለ ውጤት የሚያመጡ አካባቢዎች እንዴት ውጤት እንደሚያመጡ መረጃዎቹ ግልጽ ነው። በተለያዩ መድረኮችም በሚዲያ ኮሙኒኬሽንም የምናገኝበት ሁኔታ ስላለ እሱን አጠናክረን እንቀጥላለን። የልምድ ልውውጥም በአንድ ክላስተር ውስጥም ራሱ የልምድ ልውውጥ ማካሄድ የሚቻልበት በአንድ ፖሊቴክኒክ ኮሌጅ በስሩ ኮሌጆች አሉ፣ ኮንስትራክሽን እና ኢንዱስትሪያል ኮሌጆች አሉ። በዚህ ውስጥ ያንዱ አፈጻጸም ከሌላው አፈጻጸም የሚለይበት ከፍ ወይ ዝቅ የሚልበት ሁኔታዎች አሉ። እንደዚህ እርስ በርስም የልምድ ልውውጥ የሚያገኝበት አንድ ክላስተር ወደ ሌላ ክላስተር ሄዶ ልምድ ልውውጥ ማድረግ የሚችልበት እንደዚሁም ወደ ሌላ አካባቢ ሄዶ ልምድ ልውውጥ ማድረግ የቻሉበት ሁኔታዎች አሉ። ለምሳሌ ቴፒ ፖሊቴክኒክ ኮሌጅ ከክልል ወጥቶ ወደ ሌላም ኮሌጆች አካባቢ ሄዶ መረጃ ያመጣበት ልምድ ያመጣበት ሁኔታዎች አሉ። ይሄን ሌሎች ኮሌጆችን ማጠናክሮ የሚቀጥሉበት ሌሎች ክልሎችን ወደዚህ ለመምጣት ጥንካሬውን ብቻ ሳይሆን ጉለቱንም ሲያይ ጥንካሬውንም ሲያይ የራሱን ከዚያ አንፃር ሌሎች እንዴት ወደ ችግር እንደገቡ መውሰድ የሚችልበት ሁኔታዎች ስላሉ በዚህ መንገድ ችግሮችን ለመፍታት ልምዶችን ከሌላ ካጠገብም ከቅርብም ከሩቅም ለመውሰድ የሚደረጉ ጥረቶች አሉ የሚል ነው ያለኝ። በዚህ በበጎ አድራጎት ተግባር ላይ አካባቢ ላይ ያሉትን የማህበረሰብ ክፍሎች ወይም የዝቅተኛ ወይም የደሃ የሚባሉትን ከ8ኛ ክፍል አንስተን እስከ ዩኒቨርሲቲ ድረስ ለማስተማር ቃል ገብተን እሱንም ተግባራዊ ማድረግ የጀመርንበትና በየወሩ ወርሃዊ መዋጮ ጭምር እየከፈልናቸው ያው አሁን በማስተማር ላይ ነው የምንገኘው። እንደዚሁም ትምህርት መጀመሪያ አካባቢ ላይ ያው የሚያስፈልጋቸውን ቁሳቁስ ግብዓት ጭምር አሟልተን ወደ ተግባር ገብተንበታል። እንደዚሁም በተመሳሳይ ያው ሌሎች ወጣቶችን በማስተባበር ስፖርታዊ ክንውኖች እንዲያከናውኑ የስፖርት ኳስን ጭምር አልባሳትን ጭምር ኮሌጁን ሊገልጽ በሚችል መልኩ
ቢያንስ ወጣቶቹ ወደኛም ኮሌጅ መጥተው ልምድ እየወሰዱ ቀጣይም ደግሞ ቲቬት ምን ይመስላል የሚለው ነገር ቀጣይ ደግሞ እነሱ ደግሞ ሙያዊ ክህሎትን ደግሞ እንዴት አድርገው መውሰድ እንዳለባቸው ጭምር እስከ ኮሌጅ ድረስ አንጥተን በማስጎብኘት በዚህ በስፖርቱም በኩል ወጣቱን ጭምር ያበረታታን ያለንበት ሂደት ነው ያለው። እንግዲህ ለፖሊቴክኒክ ኮሌጆች የተሰጡ ተግባራት ተመሳሳይ ቢሆንም በየፖሊቴክኒክ ኮሌጅ ስንወርድ አፈጻጸማችን የተለያዩ ነው ያሉትና ያም የሚሆንበት ትልቁ መነሻ ምንድነው? የማስፈጸም አቅም ብቻም ሳይሆን ክልላችን ዘገይተው በመደራጀቱ ምክንያት ከዚህ ቀደምም የምዕራብ ዞኖች በሚባሉበት አካባቢ ላይ ያለው የመንግስት እይታ በጣም ዝቅተኛ ስለነበረ አሁን ከሌሎች እንደ ሀገር ካሉት ፖሊዎች ጋር ኮምፔር ስንደረግ ደቡብ ምዕራብ ክልል ፖሊቴክኒክ ኮሌጆች በጣም ከሪሶርስም ከማንኛውም ነገር አነስተኞች ናቸውና ከዚህ ውስጥ ደግሞ እኛ ባለን አቅም እንዴት አድርገን ሰርተን ውጤት እናመጣለን የሚለውን ሩጫ ላይ ነው ያለነው። አሁን አብዛኛው ጊዜ ወደኛ የወረዱ የውስጥ ገቢ ማመንጫ ስልቶች አሉ። መንግስትን ብቻ ጠባቂ ሳይሆን በውስጥ ገቢያችን እንዴት አድርገን ሰርተን የመንግስትን እጅ ሳንጠብቅ ራሳችን በራሳችን ማሳደግ እንችላለን፣ የውስጥ አቅማችን እንዴት ማሳደግ እንችላለን የሚለው ላይ ትኩረት ሰጥተን እየሰራን ያለነውና ለዛም ቤስት ነው ብለን የምናነሳው አንደኛ ሁለት ትልልቅ ዓላማ ነው ለኮሌጆች የተሰጠው። አንደኛ የሰለጠነ እና የበቃ ሰው ኃይል ለኢንዱስትሪ ማቅረብ፣ ሁለተኛው ደግሞ የተሻሉ ቴክኖሎጂዎችን ሰርተው የማህበረሰቡን ችግር መፍታት ነው። ይሄ ከዚህ ቀደም የነበረው አመለካከት ቴክኖሎጂዎች ይሰራሉ፣ ወደ ኢንተርፕራይዞች ይሸጋገራሉ፣ ከዛ በኋላ ኢንተርፕራይዙ አብዝቶ ወዴት ያደርሳል? ለአካባቢ ማህበረሰብ ያደርስና የአካባቢውን ችግር ይፈታል የሚል አስተሳሰብም ጭምር ነው የነበረው። ይሄ ደግሞ ዲቴል ሲገመገም ምንም አይነት ፋይዳ ለመጣ። ስለዚህ እንደ ሀገር በተቀመጠው አቅጣጫ መሰረት ፖሊቴክኒክ ኮሌጆች የሰሩትን ቴክኖሎጂ ቀጥታ ለማህበረሰቡ ማድረስ ይችላሉ። ይሄን ሲያደርጉ አንደኛ ማህበረሰብ አቀፍ ድጋፍ ላይ በደንብ ይሰራሉ፣ ሁለተኛ ከሚሰሩት ቴክኖሎጂዎችም ገቢ ማግኘት ይችላሉ በሚል በተቀመጠው አቅጣጫ መሰረት አሁን እኛ ኮሌጆች ውስጥ የምንሰራው የአንደኛው ፒላር ቴክኖሎጂን አመርቶ የመሸጥ ስንል በተጋነነ ዋጋ ሳይሆን ኢምፖርት ከተደረገ ከሚያወጣው 50% ቅናሽ አድርገን ነው የሸጥን ያለነው። ለዛም ማሳያም ይሆን ትላልቅ ማሽኖችን ሰርተን የሸጥን ያለነው። ለምሳሌ የበቆሎ ማፈልፈያ ሰርተን እስከ 120 ሺህ ብር ነው ግምቱ። እኛ ግን 90 ሺህ ብር ነው የሸጥነው። የህዝቡ አቀባበል እስከ ቦታው እንወርዳለን። ፍላጎታቸው መጀመሪያ ኒድ አሰስመንት ይደረጋል። ኒድ አሰስመንት ከተደረገ በኋላ ፍላጎት መኖሩን ነው እኛ መጀመሪያ ሰርች የምናደርገው። ፍላጎቱን ከለየን በኋላ ቀጥታ ፍላጎት ላይ መሰረት ያደረገ ቴክኖሎጂ እናመርትና ከዛ በኋላ ወዴት እናደርሳለን? የሰራነውን እነሱን ወደኛ አንጋብዝም። ቀጥታ ስራቸውን እንዳይፈቱ ወደ እነሱ ወርደን በተለያየ በቀበሌ መዋቅራት እነሱን ሰብስበን እዛ ላይ የማሳየት ስራ ነው የምንሰራው። ካሳየን በኋላ ከኒድ አሰስመንት ውጪ እዛው ፍላጎት ያሳያሉ ማለት ነው። ይሄ ለኔ ቢመረትልኝ የሚል ፍላጎት ሲመጣ እሱን ሰብስበን ይዘን ደግሞ ወደ ፕሮዳክሽን እንገባለን ማለት ነው። ይሄ አንደኛ ነው። ሁለተኛ የእንስሳት መኖ መከትከቻ ሰርተን በዛው ልክ እየሸጥነው አለ። እሱ የእንስሳት መኖ መከትከቻ ሁለት አይነት ተግባር ነው የሚያከናውነው። አንደኛ ለቁም ከብቶች የሚሆኑ መኖዎችን ይከተክታል። ሁለተኛ ለዶሮዎች በየመጠናቸው ለጫጩት፣ አስወይል፣ ለቄቦች እንደየደረጃቸው ለነሱ የሚሆን እህል የሚከካ መኖ ያዘጋጃል ማለት ነው። ሶስተኛ አሁን ሰርተን የሸጥነው የሻይ ቅመም መፍጫና መድረቂያ ነው። ይሄ ደግሞ ትልቁ የመጣው ፍላጎት ከየት ነው? ከግብርና ኮሌጅ ነው ይሄ ፍላጎት ያመጣው። እነሱ ሰፊ የሆነ የሻይ ቅጠል ምርት አላቸው፣ ግን ፕሮሰስ የሚያደርጉበት ማሽን አልነበረም። ይሄንን አጋጣሚ እየሰራን ባለንበት ሰዓት መረጃውን ሰሙ፣ መጡ። እኛ ጋር ራሳቸው ናቸው እኛ ጋር የመጡ ያለውን ነገር መሬት ላይ ያለውን ሀቅ ተመለከቱ። ከዛ በኋላ አሁን እነሱ ባዘዙት ትእዛዝ ለነሱ ሰርተን ሽጠናል። ድጋሜም አዞ አሁን ወደ አንድ ደግሞ እየተመረተ ይገኛልና ይሄንን ይዘን ነው የሰራን ያለነው። ባለፉት 6 ወራት በመስክም ባደረግነው መልከታ የተሻሉ ስራዎች ናቸው ብለን የመዘገብናቸው። ከዚህ በፊት አብዛኛው ስልጠናዎች በናሙና ነበሩ። ነገር ግን አሁን በተጨባጭ ትክክለኛ ምርት አምርቶ ወደ ገበያ ዋጋ በሚያወጣ መንገድ የተሰራ ያለውና ኢንተርፕራይዞችን ከማደራጀት አንጻር ኮሌጅ ውስጥ ኢንተርፕራይዝ ሊኖር ይገባል። የሚሰለጥነው ሰልጣኝ ተማሪ
በትክክል ትክክለኛ ነገር ላይ ሰልጥኖ ዋጋ ወጥቶለት ሲሸጥ አይቶ ነገ ተመርቆ ሲወጣ ማስታወቂያ የሚከታተል ሳይሆን ቀጥታ ወደ ስራ የሚገባበት አሰራር ነው የተከተልን ያለነውና ይሄ አዲሱ እሳቤ ነው። በርካታ ኢንተርፕራይዞች በየኮሌጆች መቋቋም ተጀምሯል። ለአብነት ጭዳ ላይ ብናይ የብሎኬት ማምረት ላይ የተሰማሩ ማህበራት አሉ እዛው ግቢ ውስጥ። ስለዚህ ተማሪው ከዛው ሰልጥኖ ነው አይቶ የሚወጣው። እንደዚሁም በእርባታ የተሰማሩ ወጣቶች በዶሮ እርባታ በዛ ልክ ስራዎች የተሰሩ ነው ያሉት። ቴፒም አማንም ማለት ነው። አማን ላይ ሲመጣ ቴክኖሎጂዎችን ያመነጫሉ። በተለይ በቆሎ ማምረት ላይ የተሰማሩ ባለሀብቶች ይፈልጋሉ። እነዚህ ማሽነሪዎችን በኮሌጅ ተመርቶ ኮስት ወጥቶላቸው ትራንስፈር ተደርጓል ለአርሶ አደሩ። አሁንም በርካታ ጥያቄዎች የቀረቡ ነው ያሉትና በተለይ የበቆሎ መፈልፈያን በሰዓት እስከ 180 ኪሎ ግራም የሚያመርቱ ናቸውና እነዚህ ቴክኖሎጂዎች በጣም ውጤታማ ናቸው። አርሶ አደሩ አካባቢ ኮስት ወጥቶላቸው የተሰሩ ነው ያሉት። ሌሎች አሁን በተለይ ከተማ ግብርና አካባቢ የሚሰማሩ በእርባታ የሚደራጁ አካላት የመኖ መከትከቻ መሳሪያዎችን በዚሁ ልክ የተሰሩ ነው ያሉትና በርካታ ቴክኖሎጂዎች በዚህ አመት ቴክኒክና ሙያ ውስጥ ተመርቶ ለአርሶ አደሩ የተላለፉ ነው ያሉት። ስለዚህ እነዚህ እንደ ትልቅ ስኬት ነው የመዘገብናቸውና ሁለተኛ አንዱ ከዚህ በፊት በየተቋማቱ በርካታ ማሽነሪዎች አሉ ያለ ስራ የተቀመጡ። ነገር ግን አሁን በመመሪያ አዘጋጅተን አንድ ማሽን አይድል መቀመጥ የለበትም ማህበር አደራጅተው እዛ ውስጥ መግባት አለባቸው ብለን ባስቀመጥነው አቅጣጫ መሰረት አብዛኞቹ ወደ ተግባር ተቀይረዋል። ሲንጀሮች አሉ ይሄ የጋርመንት ላይ ልብስ የሚሰሩት በዛው ልክ ማህበራትን ያስገቡ የሚሰሩበት ሁኔታ አለ። ትናንትም እንዳያችሁት እዚህ ፖሊ ውስጥ በጋርመንት የተደራጁ ወጣቶች የራሳቸውን ልብስ የአካባቢውን ልብስ ተጠቅሞ ሞደርን አድርጎ እስከ ውድድር ያቀረቡበት ሁኔታ አለ። ቦንጋም ቢኔድ አይድል የተቀመጡ ማሽነሪዎች ይሄ የእንጨት መሰንጠቂያዎች ሌሎች ነገሮች በፈርኒቸር ላይ ውጤታማ የሆኑበት ሁኔታ ነው ያለውና እነዚህ ነገሮች ቀጣይ ተጠናክሮ የሚሄዱ ነው የሚሆነው ማለት ነው። የቴክኒክና ሙያ ትምህርትና ስልጠና ዘርፍን በአግባቡ ለሚጠቀምበት የችግር ሁሉ መፍቻ ቁልፍ ሆኖ ያገለግለዋል። ዘርፉ ለሰልጣኙ ብቻ ሳይሆን በቴክኖሎጂ ሽግግርና ፈጠራ ዘርፍ የሚያበረክተው አስተዋጽኦም ቀላል አይደለም። አሁን ላይ በአንዱ ኮሌጅ የተስተዋለውን ምርጥ ተሞክሮ የማባዛትና ሁሉም ጋር ወጥነት ያለው ስራ እንዲሰራ የማስቻል ስራ እንዲሁም በዘርፉ ማነቆናቸው ተብሎ የተዘረዘሩትን በተቀናጀ መንገድ የመፍታት ጉዳይ ከክልሉ ክህሎትና ቴክኖሎጂ ቢሮና ሌሎች ጉዳዩ ከሚመለከታቸው አካላት ይጠበቃል የሚለው መልእክታችን ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ክህሎትና ቴክኖሎጂ ቢሮ ያለፉት 6 ወራት አፈጻጸም ግምገማን ተከትሎ ያሰናዳነውን ዝግጅት በዚሁ ፈጸመን። ሰላም። ድህነት የሚያስወግድ የዜጎች ዋስትና ቴክኒክና ሙያ ትምህርት ስልጠና ድህነት የሚያስወግድ የዜጎች ዋስትና ቴክኒክና ሙያ ትምህርት ስልጠና በብቃት ምዘና ራሱን አሻጋሪ ክህሎቱን የሚያሳድግ የሥራ ፈጣሪ የዛሬ አነስተኛ ነገ የሚታይ ገዝፎ